السلام عليكم ورحمة الله وبركاته ودنا የተከበራችሁ ሙስሊም ወንድምና እህቶች ረመዳን እንዴት ይዟችኋል? ረመዳንም በጥሩ ሁኔታ ያሳለፋችሁ እንደሆነ እንገምታለን። ረመዳን ከጾማችሁ በኋላ በተገኘው ጥሩ በሆነው ምግብ እያፈጠራችሁ እንደሆነ ተስፋ እናደርጋለን። ዛሬ ወደ እናንተ እንድንመጣ ያስገደደን ግን ማፍጠሪያ በማጣታቸው ምክንያት በዚሁ በያዝነው ረመዳን ወደ ኩፍር የገቡ የከፈሩ ወገኖቻችንን አገኘንና እነርሱን የሚሉትን ተሰሙ ዘንድ ወደ እናንተ መጣን። በርግጥም የሆነው ነገር እጅግ የሚያሳዝን ልብን የሚያስከፋ ሁላችንንም አላህ ፊት የሚያስጠይቀን የሚያስደነግጥ ነገር ነው ያጋጠመን። ጉዳዩ እንደዚህ ነው። ወገኖቻችን በመቸገራቸው ጾመውለው የሚበሉት በማጣታቸው እንደምንም ብለው 2 ቀን በረሃብ አንጀታቸው ከጾሙ በኋላ አልቻሉምና ከፈሩ በወንጌላውያን። ለማንኛውም በቀጥታ እነርሱ ችግራቸውን ያጋጠማቸውን እንደዚህ ሲሉ ይነግሩናል። አማርኛ የለም ረመዳንን በለቃት ረመዳን ብለን ሰላታ መሰገድ ራብ ያለ ሰው መሰገድ አይችልም። እውነት ነው። ጉልበቱ ይደክማል፣ አቆሞ ይተክባል። የሚናገሩት ስትራብ መቆም አንችልም መስገድ አንችልም ይያሉ። ይሄ ችግር እናንተ ጋር ደርሷል? መጨረሻ አይደልኳቸው። ራብ ሲይዝ ሰግደን ሱዩዳን ለማውራት አይኑ ይዞራል፣ ጉልበቱ ይደክማል። በቀን ውሎ አድሮ መቻል አይችልም። ስለዚህ አሁን እኔ በስልጤ ነኝ፣ አባቴ በኩል ስልጤ ጉምቤ ነኝ። እንደዚህ ሆነ ረመዳን 2 ቀን ውዬ 2 ቀን አድረ በመጨረሻ ከፈርኩኝ። ለምን? በራብ ነው፣ በጉዳት ነው። በምን ልስገር? በምን በቀለብ የለም። እኔም ባለቤቱ የለኝም። አባቴ ሃይማኖቴን ትቼ በአላም ላይ ተመለስኩ። አሁን ሰልመሻል ወይስ አሁን ሰልሟል? አልሰለምኩም ነው እንዴ? አሁን ለምን ይደብቃለሁ? አሁን ሸሃዳት ይዛላችሁ? ኩፋር ነኝ። አሁን ኩፋር ነኝ። እሺ እኔ ቃለ ሕይወቱ በኩል ትንሽ ድጋፍ አለ። ባሮግ ያ ተረጂ ድጋፍ የሌለ ሰው ይደገፋሉ። ምንን ለብሼ ልስገድ? እስልምናን ግን ትወዳላችሁ? ይወዳል በጣም። እስልምናን ታምናላችሁ? እያለቀሳችሁ ነው የከፈራችሁ? አሁን እስልምና መቀበል ትፈልጋላችሁ? ይፈልጋሉ። እስልምናን ትቀበላላችሁ? ይቀበላሉ። እስልምና እውነት መሆኑን ታምናላችሁ? አምናለሁ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ከአንድ አላህ በስተቀር በእውነት የሚገዙት አምላክ እንደሌለ እመሰክራለሁ። ነብዩ ሙሐመድ የአላህ ባሪያ የአላህ መልእክተኛ ናቸው ብዬ እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። ኢና ሊላሂ ወኢና ኢለይሂ ራጂዑን። በርግጥም ከቪዲዮ እንደተከታተላችሁት እጅግ የሚያሳዝንና የሚያስደነግጥ ነው። የሚያጾመው ውለው የሚያፈጥሩት በማጣታቸው እንዲሁም ሶላት ለመስገድ የሚለብሱት በማጣታቸው ከጎናቸው አይዟችሁ ያሏቸው ወንጌላውያን ጴንጤዎች ነበሩ። እኛ ሙስሊሞች ግን የት ናቸው አላልናቸው። ይህንን የተከታተሉ ሙስሊም ወገኖቻችን እነዚህን ወገኖቻችንን መርዳት አለባችሁ ሲሉ ይህንን ቪዲዮ ከሀገር ቤት አድርሰውናል። እኛም ይህንን ሰምተን ዝም የምንልበት አንጀት የለንምና ይህ ረመዳን ሳያልቅ በአስቸኳይ ድጋፍ እንዲደረግላቸው ስንል ወደ እናንተ መጥተናል። በመሆኑም በዋትስአፕ ቁጥር ልታገኙንና ስለነዚህ ወገኖች በቂ መረጃ እንዲሁም ድጋፍ የምታደርጉበትን መንገድ እናመቻቻለን። በዋትስአፕ ቁጥር 00277 17 422 926 ደግመዋለሁ 00277 174 22 926 ወይም ከስክሪኑ ላይ በመታገኙት ቁጥር አግኙንና እነዚህን ወገኖቻችንን ከአክፍሮተ ኃይል እንታደጋቸው። ጾመኛ አንጀታቸው ብለው
የሚያፈጥሩት በማጣታቸው የከፈሩት ሸሃዳቸውን ይዘው ወደ እስልምና ገብተዋል። ግን አሁንም የሚበሉት የላቸውምና መልሰው በኩፍር ኃይል ላለመወሰዳቸው ምንም ማስተማመኛ የለም። እነሆ ጥሪው ቀርቧል። ብዙ የምንለው የለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።